የደስቲ ተከታታዮች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ በዱባይ ተገኝተናል። ማነው አካውንቱን ሰርቀናል ነው እሺ። እና በጣም የሚያማምሩ ልብሶች ላሳያችሁ ነው ዛሬ የተከሰትኩት። በጣም የሚያማምሩ እንግዲህ ይሄ የአዲስ አመት የሚሆን የሀበሻ ቀሚስ ነው። በአንደኛ ደረጃ ምን የተሰራ ነው እንደምታዩት በጣም ጽድት ያለ ነው። ነጠላውም ጥልፍ ነው። ዋው ከለር አላቸው። በነገራችን ላይ 3 አይነት ከለር ነው ያላቸው። አንዱ ከለር ይሄ ነው። ይሄኛውም ከለር በጣም ያምራል። አርቡ ሰፊ ነው። ይሄ በጣም ሰፊ ነው። እኔ ላይ ከለበስኩት ራሱ አሳያችኋለሁ። አያችሁት? ዋው እውነት በጣም ነው የሚያምረው። ኢትዮጵያ ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ ለልጆቻችሁ ማዘዝ ትችላላችሁ። እንዲሁም የራያ ባህል አልባሳት ጥራታቸውን የጠበቁ ሙሉ አልባሳት አሉን። የትም ሀገር ሆናችሁ ደግሞ ማዘዝ የምትፈልጉ እዛዙ ይመጣላችኋል። ነጋዴዎች መረከብ የምትፈልጉ እንዲሁም እንደሚታወቀው ጽድት አድርገን ሰርተን እናስረክባለን። እንደምታውቁት ነው፣ ለማታውቁ ነው የምናገረው። ኦኬ የምታዩት ልብስ ከኋላ ትፍትፍ ነው። ጽድት ያለ የመነን ልብስ ነው። እዩት፣ መነኑ አንደኛ ደረጃ ነው እና እነዚህ ዱባይ የገቡ ናቸው። ዱባይ የሆናችሁ እዚሁ ማዘዝ ትችላላችሁ፣ ማውሰድ ትችላላችሁ። የመጣው አሸንዳ ነው። እንዲሁም ደግሞ ሽፎኖች ጽድት ያሉ ሽፎኖች በጣም የሚያምሩ ሽፎኖች አሁን ላይ ኢትዮጵያ እየተለበሱ ያሉ ሽፎኖች እነዚህ ናቸው። አዲስ ናቸው እነዚህ። ለቤተሰቦቻችሁ ማዘዝ የምትፈልጉ ካላችሁ እኔ ስለምሄድ ስለምመላለስ ይዤላችሁ ገባለሁ ማለት ነው። እዛዙ የራያ ባህል ልብስ እንግዲህ ያው በከለር በፈለጋችሁ ጥልፍ በፈለጋችሁት አይነት ነው ያለው። የተለያየ ነው፣ በጣም ብዙ ነው ታውቃላችሁ። ያው አዳዲስ ነገሮችም አሉ። እነዚህ በዛው አዳዲስ ናቸው። ጥልፉን አንዳንድ ላሳያችሁ። ይሄን ጥልፍ መሰረት ይሄን ጥልፍ እዩት እንዴት እንደሚያምር በጣም የሚያምረው። ለመናገር ለእናቶቻችሁ ይሄን ሰርፕራይዝ ማድረግ ትችላላችሁ። እኔ በነገራችን ላይ እየፈጠንኩ ማራ በቲክቶክ ለምጄ ነው። ሶሪ ቲክቶክ ያው 60 ሰከንድ ስለሆነ በቃ ቶሎ አውርቼ ሀሳቤን ለመጨረስ ስለምቸኩል በዛ ለምዶብኝ ነው። ለካ ዩቲዩብ እንደፈለኩ መበድረቅ እችላለሁ። እና እነዚህ ሀበሻ ቀሚሶችም አሉ በነገራችን ላይ የጎንደር ቀሚሶች አሉ። እነዚህ ፈትሎች በጣም ነው የሚያምሩት። የጎጃም ሁሉም አላላችሁ። እና የዛሬው አመጣጥ ይሄን ይመስላል። እንግዲህ ደስ ዩቲዩብን ሰርቄው ነው። ደግሞ ሰብስክራይብ አድርጉ እስኪ። ምንድነው ሰብስክራይብ አታረጉም እኮ ጋይስ? ምን ሆናችሁ ነው? ያው ጠፍተናል። ይሄ ራሱ አዲስ ነው። አዲስ ነው። ዋው እንዴት ነው የሚያምር! እዩት ከኋላ። እና ያው የጠፋ ነው በአንዳንድ ችግሮች ምክንያት ነው። እንመጣለን እንግዲህ በሰፊው ሁሉም ነገር ይስተካከልና እንመጣለን፣ እንሰራላችኋለን ቪዲዮ። ግን እናንተ እስከዛ ድረስ ሰብስክራይብ አድርጉ፣ ላይክ ሼር አድርጉልን። ኦኬ እንወዳችኋለን። በጣም ነው የምንወዳችሁ የደሱ ቲዩብ ተከታታዮች። እናመሰግናለን። ሀበሻዊት በዱባይ እዩት እንግዲህ ጋይስ በጣም ነው የሚያማምሩት። አያችኋቸው? ሞር ደግሞ ያው ሲለበሱና ተዘርግተው ሲታዩ ነው። ከፈለጋችሁ በደንብ አሳያችኋለሁ። ብቻ እናንተ ሰብስክራይብ አድርጉ ብያችኋለሁ። እና ምን ልላችሁ ነበረ? ሽፎን ለቤተሰብ መላክ ወይም ሌላ ቦታ ሆናችሁ ማዘዝ የምትፈልጉ ይሄድላችኋል። ግን ከዚህ የሚሄደው ተሰርቶ ነው ልካቸውን ካወቃችሁ በልካቸው። በነዶ ሲሄድ ያው ትንሽ ኤርፖርት ስለሚያስቸግሩ ለዛ ነው። ግን አዛችሁ በትዕዛዛችሁ መሰረት ተሰርቶ መሄድ ይችላል። እና በጣም ነው የሚያማምሩት ጋይስ እዩዋቸው።